ምስባክ ዘዕለተ ሰንበት በዕለቱ የሚዘመር ያሬዳዊ ዝማሬና ምስባክ እንደሚከተለው ይሆናል። ቅዱስ ያሬድ ይቤሉ እስራኤል ብሎ ዘምሯል። ከዚህ የተነሳ ሊቃውንቱ በሌሊቱ የቅዱስ ያሬድ የተማሩትን የወረሱትን ይዘምራሉ፣ ያገለግላሉ። ይቤሉ እስራኤል ይላል። እስራኤል ይቤሉ። በመቀጠል ምስባኩ ደቂቀ እጓለ እምሕያው እስከ ማእዜኑ ታከብዱ ልበክሙ ለምንት ታፈቅሩ ከንቶ ወተሐሱ ሐሰተ አእምሩ ከመተሰበሃ እግዚአብሔር በጻድቁ የሚል ይሆናል። የሰው ልጆች ሆይ ትርጉም የሰው ልጆች ሆይ ልባችሁን እስከ መቼ ታከብዳላችሁ? ለምን ታፈቅሩ ከንቱ ነገርን ለምን ትወዳላችሁ ትሻላችሁ? ወተሐሱ ሐሰተ ውሸትንስ ለምን ትመኛላችሁ? አእምሩ ከመተሰበሃ እግዚአብሔር በጻድቁ እግዚአብሔር በጻድቁ እንደተመሰገነ እንደተገለጠ እወቁ ይላል ነቢየ አምላክ ልበ አምላክ ዳዊት በትንቢት መነጽሩ ያስቀመጠልን መዝሙር ነውና፣ ይህ መዝሙር እንግዲህ በዕለቱ ዲያቆናቱ በቅዳሴው መካከል ላይ ፊታቸውን ወደ ምስራቅ አዙረው መስቀሉን ይዘው ይዘምራሉ፣ ያመሰግናሉ። ከማን? ከዳዊት የተቀበሉት ከነቢዩ ዳዊት የተቀበሉት ምስጋና ማለት ነው። ስለዚህ መዝሙሩ የሚገኘው መዝሙረ ዳዊት ምዕራፍ 4 ከቁጥር 2 ይሆናል። ዜማውን እላለሁ ከዚህ በመቀጠል ደቂቀ እጓለ እምሕያው እስከ ማእዜኑ ታከብዱ ልበክሙ ለምን ታፈቅሩ ከንቶ ወተሐሱ ሐሰተ አእምሩ ከመተሰብሃ እግዚአብሔር በጻድቁ ደቂቀ እጓለ እምሕያው እስከ ማእዜኑ ታከብዱ ልበክሙ ለምን ታፈቅሩ ከንቶ ወተሐሱ ሐሰተ አእምሩ ከመተሰብሃ እግዚአብሔር በጻድቁ ከዚህ በመቀጠል የዕለቱ ቅዳሴ እግዚእ ይሆናል ወይም ነአኩተከ ይሆናል ማለት ነው።
በመቀጠል ሰራዊትን እንላለን። ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንሣእ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። ያው በገዳማቱ 3 ጊዜ የሚሉ አሉ። አንድ ጊዜም 3 ጊዜም ተባለ ያው ስለሆነ ግን 3 ጊዜ በስመ ሰለስቱ ምሳሌ የሚሉ አሉ። የእነሱን መልካም ነው፣ የእነሱን መከተልም ጥሩ ነው ለማለት ነው። ከዚህ በመቀጠል ትንሽ ምስባኩን አየት እናደርጋለን። እንግዲህ ይህ ምስባክ የሚናገረው ይህን ምስባክ የዘመረልን ቅድም እንዳልኳችሁ ልበ አምላክ ዳዊት በመነጽር ትንቢቱ በቀደመው ጊዜ ነው የተናገረውና እግዚአብሔር አምላካችን የቃሉን ደጅ ከፍቶ ለትንሽ ጊዜ እንድንነጋገር የእሱ የአምላካችን ፈቃድ ይሆንልን ማለት ነው። ደቂቀ እጓለ እመሕያው እስከ ማእዜኑ ታከብዱ ልበክሙ። የሰው ልጆች ሆይ እስከ መቼ ልባችሁን ታከብዳላችሁ? እንግዲህ ይህ ቃል የሚያስተምረን ይህ ቃል ሊናገር የፈለገው በዚህ ቃል ሊያስተላልፍ የፈለገው ቅዱስ ቃሉ ልባችን እስከ መቼ ነው የሚደነድነው? ልባችን ወደ ፈጣሪያችን ወደ ቤተ ክርስቲያን ወደ ቅድመ እግዚአብሔር የሚመለሰው መቼ ነው ለማለት ፈልጎ ነው። እሱ 24 ሰዓት እንድንመለስለት የከበደውን ልባችንን እንድናቀልል የከበደውን ሕሊናችንን በሱ እንድናሳርፍ የእሱ መልካም ፈቃዱ ነው ወገኖቼ። አዎ እስከ ማእዜኑ ታከብዱ ልበክሙ። እስከ መቼ ነው ልባችን የምታከብዱ? የተወደዳችሁ ሕዝበ ክርስቲያን ሆይ ይህ ቃል የሚያስተምረን ልባችን መደንደን እንደሌለበት፣ ልባችን መክበድ እንደሌለበት፣ ልባችን መልካም ነገር እንዲያስብ ነው የሚነግረን። ክፉ ነገር ከማሰብ ክፉ ነገር አስቦ ከማድረግ እንድንቆጠብ ይህ ቃል ያስረዳናል፣ ይነግረናል። ስለዚህ የእግዚአብሔር ወዳጆች እስከ መቼ ነው ከአምላካችን ቤት የምንርቀው? እስከ መቼ ነው ሥጋ ወደሙ የማንቀበለው? እስከ መቼ ነው ንስሐ የማንገባው? እስከ መቼ ነው ወደ ቤቱ የማንመጣው? እስከ መቼ ነው በቃሉ መሰረት የማንመላለሰው? እውነት ነው እያንዳንዳችን ልብ የሚታይ ከባድ ነው ውስጡ። ልብ ማለት መልካም ማሰብ ይችላል፣
ክፉ ነገር ማሰብ ይችላል ማለት ነው ወገኖች። እንቀጥል ወደዛ። ለምንት ታፈቅሩ ከንቱ። የሚገርም ቃል። ከንቱ ነገርን ለምን ትመኛላችሁ? ለምን ትወዳላችሁ? ለምን ትሻላችሁ? ከንቱ 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 ነው። ዓለሙኒ ኃላፊ ንብረቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ ይላል የእግዚአብሔር ቃል። ሁሉም ነገር ከእግዚአብሔር በስተቀር ሁሉም ያልፋል፣ የሚያልፍ የለም። ታዲያ እስከ መቼ ነው ልባችንን የምናከብደው? ልባችንን የምናከብደው እስከ መቼ ነው? ልባችሁን እስከ መቼ ነው የምታከብዱት ነው የሚለን ይሄ ቃል። እውነት ነው። የተወደዳችሁ እና የተከበራችሁ ሕዝበ ክርስቲያን ልባችን ደንድኗል፣ ልባችን ከብዷል። ከንቱ ነገርን እንወዳለን። ዓይናችን ወደ ከንቱ ነገር ያያል፣ እግራችን ወደ ከንቱ ነገር ይሄዳል፣ እጃችን ወደ ከንቱ ነገር ይዳስሳል፣ ጆሮአችን ከንቱ ነገርን ያሸታል። ማን ነው? አፍንጫችን ከንቱ ነገርን ያሸታል። ጆሮአችንም ወደ ከንቱ ነገር ነው የምናዘነብለው፣ ለከንቱ ነገር እንዲሰማ ነው የምንከፍተው። ስለዚህ ወገኖቼ እግራችንን ወደ ቅድስናው ቦታ እናምጣው፣ ወደ ቤተ ክርስቲያን እናምጣው። ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር። ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ተደሰትኩ፣ በደስታ ተቀበልኩ። ምክንያቱም እናንተ ሸክማችሁ የከበደ ወደ እኔ ኑ፣ ከሸክማችሁ አሳርፋችኋለሁ ብሏል ቃሉ፣ ቅዱስ ወንጌሉ። ስለዚህ ለምንድን ነው ወደ ቤቱ የማንመጣው? ለምንድን ነው በቤቱ መጥተን ቃሉን ሰምተን የሰማያዊው ስንቃችን ለምን አናዘጋጅም? አሁን ከአሁኑ የእግዚአብሔር ቃል ሁሌ ይነገራል፣ ሁሌ ይሰበካል፣ በየሶሻል ሚዲያው ይለቀቃል፣ ይፖሰታል። ይህ ሁሉ እኛ እንድንማርበት ነው። ግን ከዛ ውስጥ ደግሞ መልካሙን ነገር መምረጥ ግድ ይለናል ወገኖቼ። ለምን ታፈቅሩ ከንቱ። ከንቱ ነገርን ሳንወድ፣ ክፉ ነገርን ሳንወድ መልካሙን ነገር እንድንወድ ነው እሱ የሚወደው። ወተሐሱ ሐሰት አለ። ግን ቀጥሎ ሐሰትን ለምን ትወዳላችሁ? ሐሰትን ለምን ትሻላችሁ? አዎ ሐሰት በዚህ ምድር በጣም በርትቷል፣ በጣም ሰፍኗል፣ በጣም በዝቷል። ሐሰተኞች በዝተዋል፣ እውነተኞች ጠፍተዋል። ለጊዜው ሐሰት በእውነት ላይ ያጎለበተ ይመስላል። የማታ ማታ ግን እውነት እውነት ናት። እውነት እውነት ነው። ስለዚህ ወገኖቼ እውነቱን መልካም ነገር እንድናደርግ እሱ ይርዳን። ወተሐሱ ሐሰተ አእምሩ ከመ ተሰብሐ እግዚአብሔር በጻድቁ እንደተመሰገነ እንደታወቀ እንደተገለጠ እወቁ። ስለዚህ ቃሉን እንድንሰማ ስለፈቀደልን የአምላካችን ረድኤት በረከት በሁላችን ላይ ይደር። መልካም ሰንበት ይሆነልን።